የዩናይትድ አረብ ኤሚሬትስ ከኦፔክ መውጣት የጂኦ ኢኮኖሚክስ ለውጡ የተባበሩት አረብ ኤሚሬትስ ከኦፔክ ለመውጣት ያሳየችው ዝንባሌ ለዓመታት ሲብላላ የቆየ ቢሆንም አሁን ያለው ውሳኔ ግን በዓለም የነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። የምርት ፖሊሲ ለውጡ እንደሚለው ከሆነ የዩኤኢ ባለፉት ዓመታት በመሰረተ ልማት ላይ በቢሊዮን የሚቆጠር ዶላር አፍስሳለች። አሁን ላይ በቀን 5 ሚሊዮን በርሜል የማምረት አቅም ላይ ደርሳለች። በኦፔክ ስር ሆና ምርቷን መቀነሷ ፕሮዳክሽን ከት ያለ አግባብ ገቢ እንዳላገኝ ያደረገኝ ነው የሚል እምነት አሳድሮባታል። የጥቅም ግጭቱ በሳውዲ አረቢያ የሚመራው ኦፔክ ዋጋን ለማረጋጋት ምርትን ለመቀነስ ሲወስን፣ ዩኤኢ ደግሞ አሁን ያለውን የገበያ ክፍተት በሩሲያና ኢራን ማዕቀብ ምክንያት የተፈጠረውን ማለቴ ነው ተጠቅማ ድርሻዋን ማስፋት ትፈልጋለች። የዋጋ ተለዋዋጭነቱ የዩኤኢ መውጣት ሌሎች ሀገራትም ለምሳሌ ኩዌት ተመሳሳይ እርምጃ እንዲወስዱ ሊያነሳሳ ይችላል። ይህ ከሆነ ደግሞ ኦፔክ የነዳጅ ዋጋን የመቆጣጠር አቅሙን ሙሉ በሙሉ ሊያጣ ይችላል። በሁለተኛነት የምንመለከተው ጉዳይ ደግሞ የሆርሙዝ ባህረ ሰላጤ መዘጋትና የአቅርቦት ሰንሰለት መቋረጥን ይመለከታል። የሆርሙዝ ባህረ ሰላጤ በዓለም ላይ በየቀኑ ከሚንቀሳቀሰው ነዳጅ ውስጥ 20% የሚሆነው የሚያልፍበት ወሳኝ መስመር ነው። የኢራን ስትራቴጂ ኢራን ይህንን መስመር እንደ ማነቆ ትጠቀምበታለች። አሜሪካ ወይም እስራኤል ጥቃት ካደረሱባት መስመሩን በመዝጋት የዓለምን ኢኮኖሚ ሽባ ለማድረግ ትሞክራለች። የአረብ ሀገራት ስጋትም ለሳውዲ፣ ለዩኤኢ እና ለኳታር ይህ መስመር የኢኮኖሚያቸው የደም ስር ነው። መዘጋቱ ነዳጅ እንዳይሸጡ ብቻ ሳይሆን ወደ ሀገራቸው የሚገቡ የምግብና የመድኃኒት አቅርቦቶችንም ያግታል። የወታደራዊ ግጭት ስጋት ደግሞ እንደሚለው ከሆነ አሜሪካና ኔቶ የመርከብ መተላለፊያ ነፃነትን ለማስጠበቅ በሚል ወደ ቀጠናው ተጨማሪ ኃይል መላካቸው ቀጥተኛ ጦርነት የመቀስቀስ እድሉን አሳድጎታል። በሶስተኛነት የምንመለከተው ጉዳይ ደግሞ የምዕራባውያን መከፋፈልና የትራምፕን ዲፕሎማሲ ይመለከታል። የጀርመኑ መሪ ፍሬድሪክ ሜርዝ የሰጡት አስተያየት በአውሮፓና በአሜሪካ መካከል ያለውን የቆየ ቅሬታ አደባባይ አውጥቶታል። የአውሮፓ ስጋት አውሮፓውያኑ አሜሪካ በመካከለኛው ምስራቅ የምታደርገው ጣልቃ ገብነት ለስደተኞች መበራከትና ለኃይል አቅርቦት መቆራረጥ ዋነኛው ምክንያት ነው ብለው ያምናሉ። ሜርዝ አሜሪካ ተዋርዳለች ማለታቸው አሜሪካ በቀጠናው ያላትን የበላይነት ማጣቷን ለማሳየት ነው። የትራምፕ አሜሪካ ፈርስት ፖሊሲ ፕሬዝዳንት ትራምፕ ለአጋሮቻቸው ያላቸው ትዕግስት አነስተኛ ነው። ጀርመንንና ኔቶን ጥገኛ በማለት መውቀሳቸው የአትላንቲክ ህብረቱን ትራንስ አትላንቲክ አሊያንስ አደጋ ላይ ጥሎታል። የኢራን ውስጣዊ ሁኔታ ትራምፕ የኢራን መንግስት ሊወድቅ ነው ማለታቸው አሜሪካ በኢራን ላይ የሪጃይም ቼንጅ ፖሊሲ የተከተለች መሆኑን ያሳያል። በአራተኛነት የምንመለከተው ጉዳይ የስለላ ጦርነትን ይመለከታል። የሞሳድ ሚና እስራኤል በዚህ ግጭት ውስጥ በቀጥታም ሆነ በተዘዋዋሪ ዋነኛ ተዋናይ ናት ይለናል። የመረጃ የበላይነቱ ሞሳድ በኢራን የኒውክሌር ተቋማትና በሂዝቦላ ከፍተኛ አመራሮች ዙሪያ ያገኘሁት ሚስጥር ወሳኝ ነው ማለቱ እስራኤል በቅርቡ ቅድመ ጥቃት ወይም ፕሪኢምፕቲቭ ስትራይክ ልታደርግ እንደምትችል ፍንጭ ይሰጣል። ሳይበር ጦርነት ከወታደራዊ እንቅስቃሴው ጎን ለጎን የኢራንን የኢኮኖሚ ተቋማትና የኤሌክትሪክ ኃይል አቅርቦት በሳይበር ጥቃት ለማሽመድመድ ጥረቶች እየተደረጉ ነው። መደምደሚያና የወደፊት ግምቶች አሁን ባለው ሁኔታ ዓለም ወደ 3 አቅጣጫዎች ልታመራ ትችላለች ይላሉ። ሰላማዊ መፍትሄ የፓኪስታን ሚና። ፓኪስታን በኢራንና በአሜሪካ መካከል የምታደርገው ሽምግልና ከተሳካ ዋጋው ሊረጋጋ ይችላል። የተገደበው ጦርነት በባህረ ሰላጤው ላይ የሚደረጉ ትንኮሳዎች ቀጥለው የነዳጅ ዋጋ እስከ $150 ሊያሻቅብ ይችላል ይላሉ። የኢኮኖሚው ቀውስ እንደሚለው ከሆነ ዩኤኢ ከኦፔክ ወጥታ ምርቷን ካጥለቀለቀች የዋጋ መውረድ ሊከሰት እንደሚችል ያምናሉ። ይህም እንደ ናይጄሪያና አልጄሪያ ያሉ ደካማ የኦፔክ አባላትን
ክፉኛ ይጎዳል። ይህ ሁኔታ በአፍሪካ ቀንድና በኢትዮጵያ ላይም የራሱ የሆነ የኢኮኖሚ ጫና በተለይም በነዳጅ ዋጋ መናር ምክንያት ማሳረፉ የማይቀር ነው።